ብልህና አስተዋይ የሆኑ ሰዎች ሊመልሷቸው የሚችሉ ጥያቄዎች ይዘንላችሁ መጥተናል። ከነዚያ ብልህ ከሆኑ ሰዎች አንድ ከሆናችሁ እነዚህን ጥያቄዎች መመለስ አለባችሁ። ወደ ጥያቄዎች እንሂድ። ጥያቄ ቁጥር 1 ትክክለኛ ተማሪ ያልሆነው ማን ነው? 10 ሰከንድ አላችሁ። ትክክለኛው መልስ በስተቀኝ ያለውና የሩብ ዓመት ሪፖርት ኪው1 ሪፖርት የያዘው ወጣት ነው። እሱ የትምህርት ቤት ሳይሆን የኩባንያ የሥራ አፈጻጸም ሪፖርት መያዙ ተማሪ አለመሆኑን ያረጋግጣል። ጥያቄ ቁጥር 2 ከነዚህ ሰዎች በጣም ብልህ ማን ነው? ትክክለኛው መልስ ቁጥር 1 ሴትየዋ ናት። እርጥብ ጨርቅ ተጠቅማ የጋዝ ሲሊንደር እሳትን ማፈን፣ ኦክሲጅን መከልከል በጣም ትክክለኛውና ብልሃተኛው መንገድ ነው። ጥያቄ ቁጥር 3 እውነተኛ ሼፍ ማን ነው? ትክክለኛውና እውነተኛው ሼፍ ቁጥር 2 መሃል ላይ ያለችው ሴት ናት። ምክንያቱም በልብሷ ላይ ሄድ ቼፍ ዋና ሼፍ የሚል ጽሑፍ አላት። የሼፍ ባርኔጣዋን በአግባቡ ለብሳለች። እንዲሁም ምግቡን በጥንቃቄ እየቀመሰች ትክክለኛውን የሼፍ ሙያዊ ሁኔታ ታሳያለች። ጥያቄ ቁጥር 4 እውነተኛ ሚስቱ ማን ናት? ትክክለኛዋ ሚስት ቁጥር 3 ናት። ቀጥታ የዳርት ውርወራ ውጤት ምክንያቱም ሙሽራው በግራ እጁ ላይ የልብ ምልክት ንቅሳት አለው። ከሦስቱ ሴቶች መካከል ልክ እንደሱ በክንዱ ላይ ተመሳሳይ የልብ ምልክት ያላት ቁጥር 3 ብቻ ናት። ይህ የሚያሳየው ጥንዶች መሆናቸውን ነው። ጥያቄ ቁጥር 5 የልጅ እናት ማን ናት? በደንብ አስተውሉ። ትክክለኛው መልስ ቁጥር 1 ናት። ቀጥታ የዳርት ውርወራ ውጤት ምክንያቱም ልጁ ልዩ የሆነ አረንጓዴ ቀለም ያለው ጸጉር አለው። ከተቀመጡት 3 ሴቶች መካከል ልክ እንደ ልጁ አረንጓዴ ወይም ደመቅ ያለ አረንጓዴ ጸጉር ያላት ቁጥር 1 ብቻ ናት። ይህ የጄኔቲክስ የተፈጥሮ መመሳሰል እሷ እናቱ መሆኗን ያሳያል። ጥያቄ ቁጥር 6 ከመካከላቸው አዲስ እስረኛ ማን ነው? ትክክለኛው መልስ ቢ ነው። ቀጥታ የዳርት ውርወራ ውጤት ምክንያቱም ኤ፣ ሲ እና ዲ ሁሉም እስረኞች ረጅም ጊዜ በመቀመጣቸው ወይም በቅጣት ምክንያት ጸጉራቸው ሙሉ በሙሉ ተላጭቷል። ቢ፣ በሩ ላይ የቆመው ሰው ከጀርባው እንደሚታየው አሁንም ሙሉ ጥቁር ጸጉር አለው። ይህ የሚያሳየው ገና አዲስ ተላጭቶ ያልገባ መሆኑንና አዲሱ እስረኛ እሱ መሆኑን ነው። ጥያቄ ቁጥር 7 እንስሳ ያልሆነው ማን ነው? ትክክለኛው መልስ ቁጥር 3 ጉማሬው ነው። ቀጥታ የዳርት ውርወራ ውጤት ምክንያቱም ቁጥር 1 እና ቁጥር 2 መደበኛ የእንስሳት ገጸ ባህሪያት ናቸው። ቁጥር 3 ጉማሬው በጀርባው ላይ በግልጽ የሚታይ የዚፐር መስመር አለው። ይህ የሚያሳየው እውነተኛ እንስሳ ሳይሆን የጉማሬ አልባሳት ኮስቱም የለበሰ ሰው መሆኑን ነው።